ሰማይና ምድርን በቃሉ የፈጠረ በጨካኞች ዱላ እየተወገረ መንገስ የሚገባት እየተሰደደች አሳሯን ስትበላ ጌታን በወለደች ፍርድን የፈጠረ በፍርድ ሲቀጣ ሳቅን የፈጠረ ፈገግታ እንኳን ሲያጣ የማይሆነው ሆኖ ውስጤን ሲያዋክበው ትንሹ አይምሮዬን ጥያቄ ከበበው። ጥያቄ 1 ቤተ መንግሥት የሚያንስበት የሱ ሆኖ ምድር ጫካው በግርግም ውስጥ የሚወለድ ክርስቶስን ግን ምን ነካው? ወንድ ሳታውቅ የጸነሰች ያልታረሰች ተደላድላ አምላክ ወልዳ የምትሰደድ ድንግል ማርያም ምን በድላ? ጥያቄ 2 አምላክ ሆኖ ለሰው ሰው ሆኖ ለዓለም መዳን የተረፈ ያውም በእናቱ ፊት ለምን ተገረፈ? ጀርባውን ሲልጡት በአጥንት ጅራፍ ልጅሽ ላይ ያቄሙ ማርያም ሆይ ንገሪኝ የወለድሽው ልጅሽ እፊትሽ ሲገረፍ እንዴት ነው ህመሙ? ጥያቄ 3 እንኳንና ለሰው ዓለም ለከበደው ነገሮች ያቃተ ከወንበዴ መሃል ምን ፈልጎ ሞተ ለሚል ጥያቄ በዓለም አደባባይ የመሰቀል ምሱ አንጀት ይበጥሳል እንዴት ተሰቃየው ለኔ ሲሆን መልሱ። አቀለል ነው እንጂ ሞቶልናል ብለን ሳናፍር ለስሙ ለሰው ኃጢአት መሞት ያውም አምላክ ሆኖ ብዙ ነው ትርጉሙ። በዚህ በጾም ወቅት ስለኛ የሚጾሙ ስለኛ የሚጸልዩ ስለኛ የሚቆሙ አይዟችሁ ካለ መባል አስወጥቶ ጊዜ አጉድሎ ላሳነሰው ከደጋን በላይ ይጠማል እንደዚህ ነው ሁልጊዜ ሰው። አሳምሬ ያውቀዋለሁ በሌለው ላይ ሁሉ ይከፋል ዛሬ ማይመስል ይምሰል እንጂ ያስለቀሰን ሁሉም ያልፋል። በመከራ የደገፍነው እንደ ቀላል ቢቃወስም አክብሮ ነው የፈጠረን ለከርሳችን እሱ አያንስም። እንዲሆነንም አንቀርም ጠማማው ሁሉ ይቃናል ደስተኛ እንጂ ሐዘን ብርቁ አዝኖ ማለፍ ያጀግናል። አይዟችሁ። ኬቢሻ ለምን ያሰብነን ሁሉ ማሳካት የሚከብደ? ምንም ኃያል ቢሆን ቢያስደነብር እንኳን አድፍጦ ሲያገሳ የተባበረ ድር ይበልጣል ካንበሳ። ሺህ እጥፍ ችግሮች ጓዳችን ቢኖሩ አንድ የሆነለታ ያበቃል ነገሩ። ካለም ግዳጅ ወተን ፈቅደን እንድንጓዝ በመረጥነው መንገድ እስኪ መጀመሪያ ያሰብነውን ሁሉ መጨረስ እንልመድ። ኧረ እባክህ የሙሴ አምላክ ተንኮልን ከኔ አርቀው በቃ እንዲህ ነው ከነነውሬ ዘመኔን ሁሉ ምዘልቀው በራሴ መንገድ ተጉዤ ጠበብኩ እንጂ መቼ ሰፋው አንተ ሁነኝ መድኃኔዓለም እንዲው አልቀር እንደከፋው። ለኔ የሆንከውን አልተረዳሁትም አልገባኝም ልኬ ከቆሻሻው መሃል እየዳከርኩኝ ነው ፈልገኝ አምላኬ። ከኔ ልቦና ጋር አልተመጣጠነም ከብዶኛል ኃጢአቴ ግባና ሰው አርገኝ በተዘጋው ቤቴ። የእስከ ዛሬ ነውሬን ሁሉ በንስሐ እንዳንጣጣ ቀራንዮ ጎሎጎታ ወዴት ልምጣ? መቅደስህን ዕለት ከዕለት አግዘኸኝ ልፈልገው መኖሬንም መሞቴንም የድንግል ልጅ ቤት አድርገው። ፈጣሪ ሁላችንንም ስንት ዓመት አስተናግጄ ለፍቅርሽ መንበርከክ ላንቺ ተራማ ዘበት ከሆነ ግድ የለም ዓለሜ በርቺ። ስለ ሰው ሕይወት ተጨንቆ ራስን ትቢያ አፈር ማልበስ ሳቅሽን ለማስቀጠል ስል ትራሴን በእንባ ማበስበስ መዓዛሽ እንዲያውድ ብዬ ራሴን እጥፍ ማከርፋት ስላንቺ እይታ ብሎ የራስን እይታ ማጥፋት። ለፍቅርሽ የሆንኩት ሁሉ ጨዋታ ከሆነ ላንቺ ግድ የለም ዓለሜ በርቺ። አዳማጭ አገኘው ብሎ እንዴትስ ሁሉም ይወራል ሆድ ባዶ ይቀራል እንጂ አንጀቴ ስንቱን ጉድ ችሏል። ራስሽ ታዘቢኝ እስኪ ነፍስ ይዤ ከበድን አነስኩ ቤት ሞልቶ ባገሬ ምድር ላንቺ ስል ሰው አፍ ውስጥ አደርኩ። ቻለ እንጂ አካሌ ሁሉ ብሶቱን ሁሉንም ቀብሮ በቅቶታል ቅስሜም ተሰብሮ። ሳቅ ባያውቅ ዘመኑን ሙሉ ደጋግሞ እጥፍ ቢከፋም የአፍቃሪ ስብራት ለካ በፍጹም ሚዛን አይደፋም። ኬቢሻ ምን ሆነ ነው ተከስከው? ይሄ ከንቱ ልቤ ታማኙን እረኛ ንቆ ተሰደደ። ሰው እንኳን ዝም ቢል ድንጋይ የሚጮህለት ያንን አምላክ ካደ። መለኪያውን ሊያልፍ የኃጢአቴ መጠን ቁመቱ ቢመተር አንተ መቻልቆብህ ሽባውን መተርተር እላለሁኝ ደሞ ልጅነቴን ባገኝ ተጠምቄ ቄድር እኔም እንደ ያዕቆብ ስታገላምሽቼ ስትባርከኝ ባድር እላለሁኝ እኮ የኃጢአቴን ብዛት ባብራኬ ላንጣጣ ልጄን ልሰዋልክ ሞሪያም በወጣ ወይም እንደ ዳዊት
እርቃኔን ዘምሬ በኔ እንድትጠራ በ90 ዓመቷ ልጅ እንድትታቀፍ ሚስቴም እንደ ሳራ እላለሁኝ እኮ። ግን ያሰብኩት በሙሉ አይሆን እንደኔ ቃል። ሴጣን ላወረው ልብ ኃጢአትን ለመካድ ተግባር ይጠይቃል። እኛ አልሆነልንም የሌት ጅብ ነው ያልነው ሊበላን ነው በቀን። ኢትዮጵያም እጆቿን አጥፋው ነው መሰለኝ በረከት የሪያቀን። ሪያ ስጋችን ያገኘውን ሁሉ እያግበሰበሰ ጥንት ከነበሩት ከባቢሎን ሰዎች ጥጋባችን ባሰ። ድፍረታችን በዛ ከሞተልን ሳንሆን እኛስ ሜዳ ቀረን። ስለ እናትህ ስትል አባቴ ሆይ ማረን። ፈጣሪያችን እንዲምረን እየጾምን እየጸለየን ባለንበት በዚህ በጾም አንተ ምን ሆነ ነው ከሰው ጎራ የጠፋኸው? ተገፋው ብለህ ነው አንገት የደፋኸው? ትሰማኛለህ? በማይበጅ ሐሳብ ሁልጊዜ አትገረድ። ላለው ሰው ነው እንጂ ላጣ የለም ዘመድ። አዋረዱኝ አትበል፣ አሳነሱኝ አትበል። ቆጥረው ከቆሻሻ ሲሞት ብቻ ነው ውድ ሁልጊዜም አበሻ። ሂድ ለራስ ስትል ኑር።